ሁሉም ሰው በዚህ ሰዓት የፈጠነ ገንዘብ ማግኘት ይፈልጋል። ግን አንድ ያልተረዳው ነገር አለ። ብዙ ሰዎች የኪስ ገንዘብ እንኳን አጥተው የሚቸገሩበት ምክንያት ስትራቴጂ ሳይሆን ሾርትከት በመጠቀም ብዙ ገንዘብ ማግኘት የሚችሉ ይመስላቸዋል። ስለዚህ ዛሬ እኔ በስትራቴጂ መንገድ እንዴት ገንዘብ እንደምታገኙ ማሳያችሁ ነው። እንግዲህ የመጀመሪያ ስቴፕ የሚሆነው ስኪል መፈለግ። በዚህ ሰዓት ብዙዎቹ ዲግሪያችሁን አይተው ሳይሆን ምን ሰራችሁ የሚለውን ቼክ አድርገው ነው ሊቀጥሯችሁ የሚችሉት። ስለዚህ ዋናውና ወሳኝ የሚሆነው ስኪል ማግኘት። እንግዲህ በ2025 እና 26 አሪፍ ስኪል ናቸው የምላቸውን ቶፕ ስሪዎችን እነግራችኋለሁ። የመጀመሪያው ስኪል የሚሆነው ቪዲዮ ኤዲቲንግ እና ኮንቴንት ክሬሽን ነው። ስፔሻሊ ለሾርት ፎርም ኮንቴንት ለምሳሌ ልክ እንደ ቲክቶክ፣ ኢንስታግራም፣ ለዩቲዩብ ሾርት ማለት ነው። እነዚህን ስፔሻላይዝ አደረጋችሁ ማለት አይደለም ተቀጥራችሁ በራሳችሁ እንኳን አሪፍ ገንዘብ ልታገኙባቸው የምትችሏቸው ስኪሎች ናቸው። በዚህ ሰዓት ኮንቴንት ክሬሽን በጣም የሚያዋጣ ስራ ነው። ብዙዎቹ እንደምታውቋቸው ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ ኮንቴንት በመስራት በፕሮሞሽን በጣም ብዙ ብር እያገኙ ነው። ስለዚህ ኮንቴንት ክሬሽን ለመጀመር አሪፍ ታይም መች ነው? ትናንትና ነበር። ካልቻላችሁ ዛሬው መጀመር ነው ማለት ነው። 2000 years later ሁለተኛው ስኪል ደግሞ የሚሆነው ዲጂታል ማርኬቲንግ ላይ አሪፍ የሆነ እንቅስቃሴ ካላችሁ ወይም ስኪል ካላችሁ ብዙ ሰዎች ዲጂታል ማርኬቲንግ ላይ እንዲሰሩላችሁ ይፈልጋሉ። ለምሳሌ ፌስቡክ ኤዲዎችን ቡስት እንደማድረግ፣ ሶሻል ሚዲያዎችን ማኔጅ እንደማድረግ፣ እነዚህ ተመሳሳይ ስኪሎች ዲጂታል ማርኬቲንግ ላይ የሚካተቱ ስለሚሆኑ ስኪል ካላችሁ አሪፍ ገቢ ልታገኙበት ትችላላችሁ ማለት ነው። ሶስተኛው ላይ ደግሞ ያስቀመጡት ስኪል የኤአይ ስኪል ነው ማለት ነው። እንደ ቻትጂፒቲ እንደ ኢሜጅ ጄኔሬሽን የሆኑ ኤአይ ኒቾችን እነሱ ላይ ስኪል ካላችሁ ትርፋማ ልትሆኑባቸው የምትችሉባቸው ስኪሎች ናቸው ማለት ነው። እኔ ግን ያው ፐርሰናሊ ምረጥልኝ ብትሉኝ የመጀመሪያውን ስኪል ልመርጥላችሁ እችላለሁ። ምክንያቱም ኮንቴንት ክሬሽን በዚህ ታይም ላይ በጣም የሚፈለግ አይነት ኒች ነው። በዛውም ግራፊክ ዲዛይን ጎን ለጎን መማር ትችላላችሁ እና በጣም ሰፊ የሆነ ኒች ስለሆነ ስኪላችሁን እዚህ ላይ ብትሰሩበት ፐርሰናሊ እሱን እመርጥላችኋለሁ ማለት ነው። ሁለተኛውና ደግሞ ዋነኛው ገንዘብ ልታገኙበት የምትችሉበት መንገድ ከስኪል ቀጥሎ ክሪፕቶ ኤርድሮፖች ላይ መሳተፍ ነው። ብዙ ሰዎች ኢግኖር ያደርጉታል። እንደ ሃምስተር እንደ ብለም እና ፓውስ ምናምን ሲባሉ ፍሪ መኒ ስለሆነ ብዙ ሰዎች ሪል አይመስላቸውም እና ደፍረው የገቡበትም እንደዚ አይነት ነገር ላይ ግን በጣም ያልተወራበት ገንዘብ ማግኛ መንገድ ነው። በቀላሉ ፍሪ መኒ ማለት ትችላላችሁ። ከእናንተ የሚጠበቅባችሁ ትንሽ ታይም መስጠት ነው ለኤርድሮፑ። ከዛ እሱን በመስራት ፍሪ መኒ ነው በቃ የምታገኙት ማለት ነው። ጀስት ለምሳሌ እንዲሆን በ2021 የነበረው ዩኒስዋፕ የሚባለው ኤርድሮፕ ለእያንዳንዱ ሰው ኤርድሮፑን ለሰራ ሰው ከ5 ፊገር በላይ ነው ሲሰጡ የነበሩት። 5 ፊገር ማለት ከ10,000 ጀምሮ ማለት ነው። ይሄ ማለት በእኛ ሲታይ ከ1 ሚሊዮን በላይ ብር ሰጥተዋል ማለት ነው። እንግዲህ አስቡት፣ ይሄ 2021 ላይ ነው። አሁን በሳት ደግሞ ያሉ ኤርድሮፖችን ቶፕ 3 ምላቸውን እነግራችኋለሁ ማለት ነው። እንግዲህ የመጀመሪያ ምለው አሁን በሰዓት አሪፍ የሚባለው ኤርድሮፕ በሰዓት ምን እየሰሩት ያለውት ሞናር ነው። እንግዲህ ሞናር የኢትሬኒየም ኮምፓቲብል ሌየር 1 ብሎክቼን ነው። አሁን ካሉት ኤርድሮፖች ደግሞ ለየት የሚያደርገው በፈንድሬዙ ነው። በ225 ሚሊዮን ፈንድሬዝ በመደረግ አሁን ካሉት ኤርድሮፖች የተሻለ ፈንድሬዝ አለው እና ባከሮቹን ከዚህ በፊት የሚታወቁ ትላልቅ ኤርድሮፖች ላይ ተሳትፎ የነበሩ ባከሮች ናቸው። እንደ ድራገን ፍላይ፣ ፓራዳይም፣ ኤሌክትሪክ ካፒታል እና የመሳሰሉ ባከሮች ናቸው ሰፖርት የሚያደርጉት። የበለጠ ዲቴል የሆነ ኢንፎርሜሽን የሚፈልጉ ከሆነ ቀጣይ ቪዲዮ መሰራላችሁ ይሆናል ማለት ነው። ሁለተኛው ደግሞ አብስትራክት ነው። አብስትራክትን ተመሳሳይ ነው። ልክ እንደ ሞናድ የራሱ የሆነ ኢኮሲስተም ነው ያለው። ስለዚህ እሱ ላይ በጣም ታይም ወስዳችሁ ብዙ ኢንፎርሜሽን ማግኘት ትችላላችሁ። እነሱ እንግዲህ በትርፍ ታይማችሁ መሰሯቸው ነገሮች ስለሆኑ ይሄን ያን መጨናነቅ የለባችሁ። ቲዩቶሪያል እስካገኛችሁ ድረስ በደንብ መስራት ትችላላችሁ ማለት ነው። ሶስተኛው ኤርድሮፕ ደግሞ ሰጀስት ማድረጋችሁ ኖድ የሚባሉ ኤርድሮፖች ናቸው። ኖድ ማለት የእናንተን ኢንተርኔት ተጠቅመው የራሳቸውን ፕላትፎርም የሚያሳድጉ ኤርድሮፖች ናቸው። ለምሳሌ ዲፒንግ ከሚባሉ ኤርድሮፖች ከነበሩት ውስጥ አንዱ የመጀመሪያው ሂሊየም ነው። በ2020 የነበረ ነው። ለእያንዳንዱ ዩዘር ዲስትሪቢዩት ሲያደርጉ ከ$1,000 በላይ ነበር የሰጡት። ሁለተኛ ላይ ግራስ 2023 ላይ የነበረ ኤርድሮፕ ነው። በመጀመሪያው ሲዘን ለእያንዳንዱ ዩዘር $200 እስከ $500 በላይ ሰጥተዋል ማለት ነው። ሶስተኛ ላይ ኖድ ፔይ ነበረ። እሱም አሁን በቅርቡ የነበረ ነው። 2024 ላይ የነበረ ኤርድሮፕ ነው። እሱም ለእያንዳንዱ ዩዘር ከ50 እስከ $200 በላይ ሰጥተዋል ማለት ነው። እንግዲህ ኤርድሮፕ ላይ ደግሞ ዋናው ነገር ከመጀመሪያው ጀምሮ ሀንት ማድረግ ነው። ትዊተር ላይ በጣም አክቲቭ መሆን አለባችሁ እና የቴሌግራም ግሩፖች ላይ መሳተፍን መርሳት የለባችሁ። ለዚህ መረጃ እንዲጠቅማችሁ አንድ ግሩፕ አለ። የሱን ሊንክ ከስር አስቀምጥላችኋለሁ ማለት ነው። አዎ በቀላሉ ገንዘብ ማግኘት ትችላላችሁ። ዛሬውኑ ሀብታም መሆን ትችላላችሁ ማለት አይደለም። እኔ ስጀምር በባዶ ነው ማለት ይቻላል። አንድ ኮምፒውተር ብቻ ነው የነበረችኝ። እሱም የፋዘር ነበረ። በዛች በፋዘር ኮምፒውተር ኦንላይን ቱቶሪያሎችን በማየት ከዩቲዩብ ዳውንሎድ እያደረኩኝ ቪዲዮ ኤዲቲንግ ኮርሶችን እያየው የተወሰኑ ክላይንቶችን በማግኘት ስቲል የነሱን ቪዲዮ ኤዲት እያደረኩኝ በጎን ደግሞ አዳዲስ ሌላ ሳይድ ሀስሎችን እየፈላለኩ ክሪፕቶ ላይ እየሰራው እንደዛ ነው እና
በአንዴ ቅስፈታዊ ለውጥ ሳይሆን ራሳችሁ ላይ ቢልድ ባረጋችሁበት ስፒድ ነው ማለት ነው አሪፍ ገንዘብ ልታገኙ የምችሉት። እና እርግጠኛ ከሆናችሁ ገንዘብ ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ስቴፕ ባይ ስቴፕ የሆኑ ጋይዶችን እሰጣችኋለሁ። እንዴት አዳዲስ ክላይንቶችን እንደምታገኙም አድቫይሶችን እሰጣችኋለሁ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት።